ወጥቼ ለመምጣት ፍቃድን ፈልጌ ነበር። ምን ነው ዛሬም ተገኘ እንዴ? አለቃዬ እኮ ነው። እሺ ከፈለከኝ ሰኒ ጋር ነኝ። እሺ ደውልልኝ። የምትሄጂበትን ማጠየቀሽ ከፈለግሽ እኮ ተመላላሽን መስራት ትችያለሽ። እንዴ ምን ማለት ነው? ካልፈለክ እኮ መቅረት እችላለሁ። አንቺ ሴትዮ ምን አድርግ ነው የምትይኝ? ቤቱን ለቅቄልሽ ወጣሁ። አሁን ደግሞ እዚህ መተሽ ለምን የምትበጠብጪኝ? ቆይ እኔ ላንቺ ልልኝ። እሺ አትናደድ። እኔ እኮ አንቺ እኮ ምን ሹሩሩ እንደልሽ ፈልገሽ ነው? እሱ ጊዜ አብቅቷልሽ። አንቺን ሹሩሩ የምልበት ምንም ምክንያት የለኝም። ይኸውልሽ አንድ መርሳት የሌለብሽ ነገር ቢኖር አለቃሽ ነኝ። እሺ ምሳ ከፈለክ ሰርቻለሁ። ሀሴትን አቅርቢልኝ በላት። በእናትሽ ለምን ወደምትሄጂበት አትሄጂልኝም? እንደውም ከፈለግሽ እዛው ደሪ። ብንራራቅ ነው የሚሻለው። እሺ በቃ ራሴ ላስተካክልና እሄዳለሁ። ቤቶች ደጆች እንዴት ነሽ? ምን መጣለው ልጅ ቆይሽ እኮ። ምን ባክሽን ምግብ ምናምን ትሰራራ አልቆየም። የቤት መቤት እኮ ይሞላላት። የቤት ሰራተኛ በሚለው ይቀየርልኝ። እንደዚህ ይሻላል። እና ምግብ ላቀርብ? አይ አልፈልግም። እኔ አሁን ቡና ነው የምፈልገው። እኔ እኮ ለሁለታችንም ብዬ ቡና ጥጃለሁ። የሆነ በቃ ሴሬሞኒው ምናምን ደስ ይለኛል። ግርግሩ ምን ያደርጋል? ይልቅ ግን ደህና ነሽ? አዎ ምን ነው? ምንም ልክ አይደለሽም። ፀሐዩ ነው እኮ። በቃ ያንን ጥላው ሰጂ ብለሽ አልሰማልሽ። እኔ የት ሄዳለሁ ብለሽ ነው? አንዳንዴ ከወጣው ነው እንጂ ምንም ሊያደርግልኝ አይችልም። ካልሽሽ ግን እንዴት እስካሁን ቤቱን አላከራየሽው? ባክሽ ሰሞኑን ጊዜ አጣሁ። ደግሞ የሆነ ሌላ ሰው ማስገባት አስጠላኝ። አይ ግቢ ውስጥ ብቻሽን ከምትሆኚ ሰው አስገቢበት። አሁንማ አንድ አይነት ላፈላልግ ነው። ላጤ ወንድ ነው ሴት? አንቺ ዋሺ። እኔ ራሴ ላይ ቺታ ላረግ። እኔ ምልሽ የጣድሹ ጀበና አይታየኝም። ወይኔ ጉዴ! ስቶቭ ላይ ጥጄው እኮ ነው የመጣሁት። እኔ ቡናው ተለና። እሺ ቀስ በይ እንዳትቃጠይ። እንዴት ወልሽ? አንሴ ምን ሆነሻል? መጣ እንዴ? ቆየሁ እኮ ሜኝ አጣሁ እንጂ። ምሳ በልተሃል? ጽናት ምሳ አቅርቢለት ብላኝ ነበር። አይ ውጭ በልቼ ነው የመጣሁት። አንቺስ በለሽ? አዎ በልቼ። ደህና ነሽ? አዎ ደህና ነኝ። ምንድን ነው የተፈጠረ ነገር አለ እንዴ? ምን ሆነሽ ነው? በጣም ይቅርታ። ችግር የለውም። ምን ሆነሽ ነው? ዛሬ ኮኪ ደውላልኝ ነበር። ኮኪ ማለት እህትሽ ናት? አዎ ሁለተኛ እህቴ ነች እና ፍቅረኛ አለኝ አለችኝ። እና እድሜዋ እኮ 20 አካባቢ አልደረሰም? 19 ሞልቷታል። አይ ተበሳጭተሽ ከሆነ እድሜዋ ነው ብዬ እኮ ነው። እኔ ከመያዟ ምን አለኝ። ግን ምን ልታገባ ትፈልጋለች። እና እኮ የደስ የሚል ዜና ነው። ምን ነካሽ? ኪራኔ እኮ ታላቋ ነኝ። እና ምን ችግር አለው? ነው ወይስ ይሄ ማህበረሰቡ ታላቅ እያለ ታናሽ ያገባ ምናምን የሚባለው ነገር አሳስቦሽ ነው? እሱማ እኔም እንደማያሳስበኝ ታውቃለህ። እና ምንድነው እንደዚህ አስተክዞ ያስቀመጠሽ? አሁን ያልከው አባባል አባቴ ከፈጣሪውና ከወታደራዊ ትዕዛዝ በኋላ የሚከተለው አባባል ነው። ይሄቱ ይሄ ታላቅ እያለ ምናምን የሚባለው? አዎ ሁሉንም ነገር በእድሜ ነው የሚያስበው። እናቴ ደውላ ተናገረችኝ። በእርግጥ በእሷም አልፈርድባትም። አዎ ፍቅር አያለሁ። እሷ ምንም ብትልሽ ለፍቅሯ ነው። አዎ የፍቅረኛዋ ቤተሰቦች እሱን አግባ እያሉ ተቀጭቁታል። እሷ ደግሞ እኔን። እና ወይ ያለውን ሁኔታ ለአባትሽ ማስረዳት አይሻልም? አባቴ እኮ ክብሩ ህይወቱ ነው። እስኪ አስበው ጎረቤት እንደዛ እያለ ሲያወራ እሱ መቋቋም የሚችል ይመስላል? አዎ ግን በቃ ሻምበል በንግግር የሚያምኑ ሰው ናቸው።
የሰው ፍጹም የለም። ሁላችንም የሆነ ጉድለት አለብን። የአባቴ ጉድለት ደግሞ ይሄ ወግ ልማድ የሚባሉት ነገሮች እየተከተለ መኖሩ ነው። ከባድ ነው። ኮኪ ምን እንዳለችኝ ታውቃለህ? እኔ ከማግባቴ በፊት የምታገቢው ፍቅረኛ የለሽም አለችኝ። ከፈለግሽ እኔ ካገባው በኋላ ትፈችዋለሽ አለች። ትዳሬንም ህይወቴንም አታበለሻሽብኝ አለች። ምን እንደዛ ተናገረችሽ? አንቺም ብትሆኚ እኮ ትዳር ዘለሽ የምትገቢበት ነገር አይደለም። ተው ኪራ አትፍረድ። እስኪ አስበው አንተ የሚወድህን የምትወደውን ሰው በእንደዚህ አይነት ተልካሻ ምክንያት ማጣት። አይደለም በሰው ምክንያት በራስሽ ምክንያት ራሱ ማጣት በጣም ከባድ ነው። ልክ ብለሃል። ግን ምን እንደማደርግ አላውቅም። የሆነ የደካማነት ስሜት እየተሰማኝ ነው። ተይ እንደሱ አትበይ። ታውቃለህ ሲታዩ ጠንካራ የሚመስሉ ሰዎች ውስጣቸው በጣም ያዘነ በጣም የተበደሉ ሰዎች ናቸው። እኔ ላይ ነው እንጂ ጠንካራ ውስጤ በጣም ስስ ነው። ሴት በቃ እንደዚህ አትሁኝ። እኔ ከጎንሽ ነኝ። አመሰግናለሁ። በቃ ሌላ መንገድ እንፈልጋለን። መፍትሄ የሌለው ችግር የለም። እሺ ምን ሆነ ነው? እባክህ እስከምትነሳ እየጠበቅኩ ነበር። ምን ነው ልትሄድ ነው እንዴ? ወዴት? ምን አቅልላለሁ? አልነጋ ብሎት በግድ እንዳደረ እግዚአብሔር እንግዳ በሌሊት ተነስተህ ስታፈጥብኝ ምን ልበል? እባክህ እንቅልፍ እምቢ አለኝ። ምን ሆነ? ፍቅር ያዘኝ። አንተ ፍቅር ጉንፋን መሰለህ እንዴ? አሁን የምሬን ነው። እሺ ተረኛዋ ደግሞ ማናት? ጽናት ናት። ምን? የቷ ጽናት? እቺ አንተ ቤት ሰራተኛ ናታ። ብታይ በህልሜ የመጣች አላስተኛለች። ኮረንት ያዘ ማለት አንተ ሲጀመር ያየኸው ነው እንደምትወደው? ይሁን ኪራ፣ የጽናት እኮ ይለያል። ብታይ እንቅልፍ አላስተኛለች። ተመልሰተኛና በህልሜያት በሆነ መቼም አታገኛትም። እሺ ልጁ ምን ሆናል? ከእንቅልፍ አልነቃም እንዴ? ሄጄ ጽናትን ለመስከሳትና ለነገሩ እሷ የኔ ተነስታለች። ልብሴን ቼልከ እንዴት አደረ? አንቺ ያለሽ ምን ሰላም አለ? ምን አጠፋው ደግሞ? ይኸውልሽ በቤቴ ምንም ነገር እንዲፈጠር አልፈልግም። አልገባኝም። ምን አድርጌ ነው? እዚህ ቤት የመጣሽው ለስራ እንጂ ከማንም ጋር እንድትለፋደጂ አይደለም። ኪራ ህልም አይተህ ነው እንዴ? አንቺማ ሌሎቹ ጋር ሂጂ እንጂ ምን ቦታሽና እኔ ጋር ትመጫለሽ? ምን ለማለት ፈልገህ ነው? በቃ ከሄኖክ ጋር ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገስሽ አልችልም። ከዚህ በላይ ህይወቴ እንድታጨልም አልፈቅድልሽም። ግራ እያጋባኝ እኮ ነው። እሱ ያለ ነገር አለ እንዴ? ምን ነው እወዳታለሁ ቢለኝ ሄልሽ ፍቅሩን ልትቀበዩ ነው? ኪራ እንደዛ እንደማላደርግ ታውቃለህ። አላቅም። አንቺ ላይ ያለኝ እምነትና ጽናት አልቋል። በቃ ተረጋጋና በኋላ እናወራለን። እኔ እኮ የሚገርመኝ እስከዛሬ አላቅሽም ነበር ማለት ነው። እንዲህ ከመጣው ሁሉ ጋር የምትለጠፊ ሴት መሆንሽን አለማወቄ በጣም ይገርመኛል። ኪራ በቃ እኔ እኮ ምንም አላልኩም። ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጪው ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ የማይረባ እንዴት አደርሽ? ብታይ ደግሞ እንዳትጨርሰው። ቆይ ለኪራ ምን ብለኸው ነው? ወይ እሱ ነገርሽ? ስሜቴን እንዴ እንደምገልጽልሽ ጨንቆኝ ነበር። እንዴ ፍቅር እኮ በአንድ ሳምንት ውስጥ የሚመጣ ነገር አይደለም። ያንቺ ግን ይለያል።
ትሰማኛለህ? እኔ እናንተ መቼም አብረን መሆን አንችልም። ስለዚህ ይሄ ስራ ቦታዬ ነው፣ አትበጥብጠኝ። አቦ አንቺ ደግሞ እየተግደረደርሽ እንደሆነ እኮ ያስታውቃል። ተመችችሻለሁ። ወንድ ቢጠፋ ራሱ ምርጫዬ ልትሆን አትችልም። እሺ እቺን ቃል ምላሳችሁ ላይ ተነቀሳችሁታል እንዴ? ሁላችሁ ነው የምትናገሯት። ግን እውነት በጣም ትገርማለህ። ይበልጡኑ እኮ በትገርሚ በጣም ትገርሚብኛል። ወደ ተሰብራይ ትሰሚኛለሽ? ድጋሜ እጅሽን እኔ ላይ እንዳታነሽ እሺ? ይኸውልህ በዚህ አልመለስም ካልክ ገና ከዚህ በላይ ደርስብሃል። እሺ በጣም ጥሩ። ፍቅሬንም ቢካልሽ በጉልበት አሳይሻለሁ። ማታ እኮ እንደዛ ስትቀባዥ ጤና እንደተዛባን ይቀጠረኝ ነበር። ምን ማለት ነው? በጠዋት ካንተ እንደዚህ አይነት አለባበስ ስለማልጠብቅ ነው። ልትሄድ ነው እንዴ? የአእምሮ ህሙማን ማገገሚያ ነዋ። መድኃኒት ያለቀብህ መስሎኝ እኮ ነው። ትሰሚኛለሽ? አፍሽን ዝጊ። ዛሬ የምሰጥሽ አንድ ሚሽን አለ። ታስፈራራኝ አትሞክር። ትሰሚኛለሽ? ሌላ ወሬ አልፈልግም። ዛሬ ማታ ጽናትን ካፌ ይዘሻል ነኝ። ከዛስ? እሱ አይመለከትሽም። ውሻ የሆነ ሰውዬ። እንሂድ በቃ። ኪራ ደግሞ መጥቶ ካጣን ይናደዳል። ደውዬለት ነበር እንደማይመጣ ነግሮኛል። ወይ በእናትሽ እስካሁን ምንም ሳይበላ በልቶ ይሆን? እሺ ነው እና ናሆሚ ጋር መሰለኝ እኮ ሄደው። እዛ አይደለም። እዛ ቢሆን ኖሮ ምሩ ትነግረኝ ነበር። አውቆ ነው እንደዛ ያለሽ። ታዲያ የት ሊሄድ ይችላል? እኔ ምን አውቃለሁ ብለሽ ነው በእናትሽ? ወይ ምናልባት ሴቶች እዚህ ካፌ ምን ሰራላችሁ? ምንም እንዲሁ እንዝናና ብለን ወተን ነው። መጣሁ። የት ነሽ? መጸዳጃ ቤት። እሺ ይኸው እዤ ሊመጥቻለሁ። ይህንን የምጠጣው ጨምሪበት። እኔ እስከዛ በወሬ ይዝልሻለሁ። አላደርገውም። ምንድን ነው? ለጊዜው መርዝ እንዳልሆነ ካወቅሽ በቂ። 5 ደቂቃ ሰጥቼሻለሁ፣ ተጠቀሚበት። ወይኔ ሀሴት፣ ምን አይነት አጣብቂኝ ውስጥ ነው የገባሽው? እንሂደው። እሺ ቢያንስ የጀመርሽው ነው አጠጪ። በቃ እንሂድ። ሰይጣን ነሽ። ምን አይነት ሰይጣን ነው? ቤት ስገባ ሳይሻል
እንዴ ልብስሽንም መቀየር አቃተሻ? እኔማ መንገድ ላይ ሁላ ትወርቂብኛለሽ ብዬ ነበር። ምን ነው እሺ ጽናት፣ እንደዚህ ሆነሽ እኮ ምንም መፍትሄ የሚያመጣልን ነገር የለም። ተረጋግተን ማሰብ ነው ያለብን አይደል እንዴ? እንዴት ብዬ ልረጋጋ? ኪራ ወደ ቤት ከመጣ እኮ 2 ቀን አለፈ ነው። ግን በቃ ባለበት ደህና እንዲሆን መጸለይ ብቻ ነው። ልክ ነች። ኪራ ደግሞ ይኸውልሽ ከአቅሙ በላይ የሆነ ችግር ቢገጥመው ነው እንጂ ለእኔ ሳይነግረኝ የትም አይሄድም። አላቅም ነው እኔ ኪራ አንድ ነገር ቢሆን መቼም ነው ራሴን ይቀርም አይደለም። እንደዛ አትበይ ፂ። ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። አዎ ልክ ነች። ቆይ ግን ጽናት እርግጠኛ ነሽ ለመጨረሻ ጊዜ ምንም አልተጋጫችሁም ነበር? ለመጨረሻ ጊዜ ከቤት ሲወጣ ቆልፈሽ ተኛ አልመጣም ብሎኝ ነበር። እኔ እኮ እንደዛ ሲለኝ ተመልሶ በማግስቱ ጧት የሚመጣ ነው እንጂ በዛው የሚቀር አልመሰለኝም ነበር። የዛን ቀን እኮ እኔ ቤት ልናደር ተነጋግረን ነበር፣ ግን በቃ ድንገት ቀረ። እሺ ቆይ እናንተም ጋር እኔም ጋር ካልመጣ እሺ የት ሄደ ነው የሚባለው? መሬት ተከፍታ ወጣችው ወይ ምናልባት አያቱን ላይ ሄዶ ይሁን እንዴ? ቅያሪ ልብስ እንኳን እኮ ሳይዝ ነው ሄዶ። ደግሞ እውነት ሄዶ ቢሆን ኖሮ እትዬ ደውላ ቤቱን አደራ ትልሽ ነበር። እኔም ይሄው በቃ አሉ ምላቸው ጓደኞቻችን ጋር እንዳለ ደውዬ ነበር፣ ግን በቃ አንድም ሰው አየሁት ያለ የለም። እኔ ነኝ ይሄን ቤት ጠልቶ እንዲወጣ ያደረኩት። እኔን ውጪ ማለት ከብዶት ነው። አንዴ ይመለስ እንጂ እወጣለታለሁ። ቆይ ግን ምሩ ሲሳቷሽ ንገሩኝ፣ እኔ ማላውቀው የተፈጠረ ችግር አለ? እንዴት ነው አንተ የማታውቀው ነገር ሊፈጠር የሚችለው? እኔ አላውቅም፣ ግን አልዋሽም። በቃ ኪራ ቤቱን ጥለ ሄዱ። ምናልባት ጽናት የማያዛልቅ ፍቅር አሳይታ ስለነሳችሁ ሊሆን ይችላል። እርግጠኛ ነኝ እንደዛ ነው የሚሆነው። ናሆም ተው እንጂ። ታይም ናሆም እውነቱን ነው። እንደዚህ እንዲሆን ያደረኩት እኔ ነኝ። ደስታውን የነጠኩት እኔ ነኝ። እንደዚህ ማለት እንደሚደብር አውቃለሁ፣ ግን ኪራ ባንቺ በጣም ተጎድቷል። በቃ ምንም የማላውቀው ሰው ነው የሆነብኝ። ደስታ ርቆታል። ጽናት ናሆም ጽናት ፊት እንደዚህ ማለት አልነበረብህም። ለምን? አያት እንዴት እንደምታሳዝን እንዴ ምሩ። እና አስቢ እስኪ ኪራ አይደለምና ከቤት ወጥቶ ሊያድር ከሳሎን መኝታ ቤት ሄድ እኮ ይነግረኝ ነበር። ናሆም ግን ምናልባት ከራሱ ጋር ጊዜ ማሳለፍ ፈልጎ ይሆናል። ምሩ ይቅርታ፣ ግን ጽናት ነች በቃ ልጁ እንደዚህ ድለቢስነት እንዲሰማው ቤቱን ጥሎ እንዲሄድ ያደረገችው። ኪራ ባለህበት ፈጣሪ ይጠብቅ። እስኪ ደግሞ ሂጅ ፂላ አጽናናት። ፈልገሽኝ ነበር ልበልሽኝ? ይርታ ምን እንደተፈጠረ ልታስረዳኝ ትችላለህ? በቃ ግቢም እያለ እኔ ነበርኩ ማስረዳሽ። አሁን እንደዚህ 2 አይነት ጸጉር እንኳን ልታበቂ ደርሰሽ ህይወትሽን ብቻሽን መረዳት አቃተሻ? አፍህን ዝጋና የምጠይቀህን መልስልኝ። ዝም ብዬ ሳይሽ ከኔ ጋር የመጨቃጨቅ ሱስ ያዘሽ ነው የሚመስለው። ኪራ ለምን ከዚህ ቤት እንደጠፋና እንዴት እንደጠፋ የምታውቀው ነገር አለ? ቆይ እኔን እዚህ ጋር ስትኝ ምንድነው እንዲህ መመስልሽ? እሱ እኮ ትልቅ ልጅ ነው፣ ምንም የማድረግ መብት አለው። ምን ማለት ነው? እኔ እኮ የዛን ቀን ማታ ኪራ ከጽናት ክፍል ተናዶ ሲወጣ አይቼዋለሁ። ስለዚህ አላስታውስም። ጠዋት ስትወጣ አይቼ ስለነበር ነው። እንዴ አልገባኝም። ቆይ ጽናት ክፍል እንደነበርኩ በምን አወቅሽ? አልገባኝም። ሲጀመር ዘበኛ ነሽ እንዴ? ወጪ ገቢውን የምትቆጣጠሪው? ዛሬ ማታ የሆነ ነገር እንዳደረግሽ ውስጤ ጠርጥሯል። ምን ማለት ነው? ያልከኝን አይደል እንዲያደረኩት? አይ ጠድሚዋ ሲያጠር የድመት አፍንጫ ነው የምታሸተው። ምንድነው
ሁኝ የምትለኝ? እኔ ሁኝ ያልከኝን ሁሉ እየሆንኩ አይደል እንዴ? ቢያንስ ውሸትሽን እንቻይሽ ቅጣትሽን እሰጥሻለሁ። መቼም ምን ላይ ያደረግከውን ሌሎች ሴቶች ላይ ስታረግ ዝም የሚል መስሎ ነው? አይ ኪራ፣ አሁን ያንተን መጥፋትና መናደድ ምን ይሉታል? እስኪ ያሰብኩትን የጨነቀኝን ነገር ለማላ እና እንዴት ነሽ? ደግሞ እንዲሳድብኝ መጣሽ? ምንም እንዲሁ ሂጂ ላይ ነው ተነስቼ የመጣሁት። እቤት ባልኖርስ ነው? ባትኖሪማ በድሌ እያዘንኩ መለስ ነበር። አይዞሽ፣ ያላሳፈረሽም እድልሽም አጋጥሞሻል። አባቴ አጋጣሚ ከድል ይበልጣል ይላል። ማለት ሰው እኮ አቅዶ እንጂ እኮ በድል አይኖርም። እንዴት መሰለሽ፣ የአባቴ አስተሳሰብ ይለያል። አንዳንዱ እድሜ ልኩን ሲሰራ ታዩና አንዳንዱ ደግሞ አጋጣሚ ሲያበለጽገው ታያለሽ። ነው ግን ይሄ ነገር ሀፕን የሚያደርግበት እድል ከስንት አንዴ ነው። አይ እንደዛ አይደለም። ቲቪ ላይ ተቀይረው ሲቀርቡ ያው በቀል ይመጣ አይደለም እንዲባሉ የሊስትሮዋን ዕቃ ያነሳሉ። እሱን ስለምሰማ ነው። አንቺ ልጅ ከባለ ሀብቶቹ ጋርማ አታነካኪኝ። ለነገሩ አንዳንዴ አጋጣሚ ይጥልሻል። በሰው ህይወት ለምን እንደገባሽ ሳታቂ ነገሮችን ታበላሻለሽ። እንዴት? ብዙ ጊዜ እኮ እንደዚህ ታያለሽ። ምንም እንዲሁ ለማበላሸት የተፈጠርኩ ነው የሚመስለኝ። እንደዛማ አትበይ። እንኳን እኛ ሴጣንም እኮ ለመጀመሪያ ጊዜ ለመላእክትነት ነበር የተፈጠረው። አለ አይደል? በሄድኩበት ሁሉ ሰው እንዲከፋብኝ እንዲያዝንብኝ ነው ማደርገው። አባቴ ብቻ ነው በእኔ የሚኮራው። ቆይ እስቲ እንደ ጓደኛ እናውራ። ምንድን ነው የሆንሽው? እኔ ልታምኚኝ ትችያለሽ። የሚሰማሽን ንገሪኝ። አንቺን ለመስማት ዝግጁ ነኝ። ኪራ በእኔ ምክንያት ከዛ ቤት ሄደ ይመስለኛል። እንዴት? ማለቴ አንቺ ለማንም ምንም ሳይናገር ቤቱን ለቆ እንዲሄድ ልታረጊ ትችያለሽ? አላቅም። ሀሴት፣ አንቺን ለመስማት ዝግጁ ነኝ። አይ በቃ ምንም ልሂድ። እንዴ ቆይ እንጂ ቆይ፣ ባታውሪኝ ቆይ። እኔ በሄድ ነው የሚሻለው። እሺ ባይሆን ልሸኝሽ። አንቺ ዚሁ እሄዳለሁ። ድሮም ጠርጥሬ ነበር። ከአንቺ ጋማ የሆነ የተያያዘ ነገር አለ። ይህን ነገርማ ለጽና ለምኖ መናገር አለብኝ። ስሄዳለ ጽናቴ፣ አንቺ ፍቅር አለ ብለሽ ሁሉን ነገር ትቼ ጉራዬን መጠጤን ትቼ አንቺ እንደምትፈልገው አይነት ወንድ በሆነ ለአንቺ ግን ብቁ አልሆንኩልሽ። እናም ከኔ ይልቅ ትላንት የመጣውን ሰው ሄኖክን መረጥሽ። ፍቅር እንዴት እንደሚጎዳ ለአንድ ሰኮንድ እንኳን እዩ አልልሽ፣ ግን በጣም ነው የሚያምነው። እንዴት ላስረዳሽ? በወደዱት ሰው አለመወደድ እንዴት እንደሚያም ቤታ ነግራኝ ነበር። የቤታን ቅጣት ባንቺ ያገኘሁት። አምላኬ እባክህ ተስፋ እንዳልቆርጥና ወደ ራሴ ህይወት እንድመለስ እርዳኝ። እኔ መጀመሪያም ጽናት ከሄኖክ ጋር ተጣሉ ስትለኝ ጠርጥሬ ነበር። ሰንዬ፣ ሁላችንም እኮ ምን እንደሆነ መጠርጠር እንችላለን፣ ግን ጉዳዩን አለማወቃችን ነው የጎዳን። እኔ ባሌ ልድርላት ሽር ጉድላለሁ፣ እሷ ግን ውስጥና ውጫ ሌላ ሰው ናት። እሺ አንቺ ደግሞ ይህን ኪራ መዳር ምናምን የሚባል ጅልነት ሻለቀቀሽ። ሰኒ፣ ይቅርታ ስለ ቃሌ፣ ግን ይኸው የምታደርጊው ነገር መጃጃል ካልተባለ ሌላ ምንም ቃል የለው። አሁን ሌላው ነገር ትርፍ ነው። በቃ ኪራ ብቻ ወደ ቤት ይመለስልኝ፣ ሌላውን ነገር እኔ እወጣዋለሁ። ወዴት ነው የምትወጪው? አንቺ እኮ የኪራ ህይወቱ ነሽ። ቆይ ለልጁ ሳታዝኝም? እሺ ምን ልሁን?
እኔ እኮ አልቻልኩም። ኪራን እንዴት ልመልሰው? እሺ በሰላም ወደ ቤቱ ቢመለስ ራሱ ለእኔ ያለው እምነት የሚመለስ አይመስለኝም። አሁን ከሁሉም በላይ ኪራ ቤቱን ጥሎ እንደዚህ ሊፈረጥጥ ያደረገውን ነገር ማወቅ መቻል አለብን። ከዛ ሁሉንም ነገር እናስተካክለዋለን። አዎ እውነት ሀሴት እውነቱን የምታውቅ ከሆነ አሁን ሄጄ እጠይቃታለሁ። እንደዚህ በቀላሉ በፈጣጣነት የሚሆን አይነት ነገር አይደለም። ይኸው ዝም ብዬ ኪራ ላይ ምን እንደተፈጠረ እዩ። እንደው ይህች ልጅ መቼ ነው መናገርና ለመናገር ያለባትን ነገር የምታውቀው? ኧረ ሰኒ እንከተላት ነገሮች ሳይበላሹ። እሺ አሁን ስለ ሁሉም ነገር እንድታስረጅኝ እፈልጋለሁ። ስለምኑ? እንደማታውቂ አትሁኚ። አንቺ እዚህ ቤት ከኪራ ውጪ ማንንም አታውቂም አይደል? ምን እየሆንሽ ነው? ተረጋጊና አናግሪኝ። አልረጋጋም። ኪራ ጠፍቶ ተረጋግቼ እንድቀመጥ ነው የፈለግሽው? እና ምን ለማለት እየሞከርሽ ነው? እሱ እኮ ሕፃን ልጅ አይደለም በከረሜላ ታልዬ የማጠፋው። ቃላትሽን አታሳምሪ። አሁን እንቅጩን ንገሪኝ። ጽናት ምንም ያጭቃጭቃችሁ? እኔ ምን አቅላታለሁ? ከየት እንደመጣች አላውቅም። አሁን እኮ ነው እንደዚህ የምትጮህብኝ። እውነቱን የማትነግሪኝ ከሆነ ብዬ ነው የምጮኸው። ጽናት ምንድነው ሰዎች እንዴ? ድምጻችሁ ከውጭ ድረስ ይሰማል። አላውቅም በእናትሽ። እኔ ሀሴትን ፈልጌ ስመጣ ጽናትና ሀሴት ይጨቃጨቁ ነው። በቃ እኔ ጽናትን ውስጥ ወስጄ ላረጋጋት። አንቺ ከሀሴት ጋር ሀሴት ደህና ነሽ? እኔማ ደህና ነኝ። ባይሆን የልጅቷ ጤና ያሳስባል። ሮጠሽ ነው? አይ እንዲሁ ደረጃውን ስወጣ ደክሞኝ ነው። በያይዞሽ። እኔ እንዴት ያለ መጽሐፍ እያነበብኩ መሰለሽ አቋረጠች። መኝታ ቤቴ ገብቼ ላንብብ። ቆይ ግን ለምንድን ነው እዚህ ቤት የሚመጡ ሰዎች ሁሉ ሁለት ማንነት ያላቸው? ቆይ ምን ለማድረግ እየሞከርሽ ነው? እሺ ምን ልሁን? ኪራዬ እኮ ተሰቃየብኝ። ይኸውልሽ አንቺ ሆነሽብኝ ነው እንጂ ሌላ ሰው ቢሆን ኖሮ በጥፊ ነበር ማጅራት ከተር ማስይዘው። እሺ ቆይ ምን ማድረግ ነበር የነበረብኝ እንዴ? የትኛውን ቁልቁለት ልግባኔ? የትኛውን ዳገት ልውጣ? ኪራዬ እኮ የዋሽታ ሆኖ ነው የቀረብኝ። አውቃለሁ እኮ እንደጨነቀሽ፣ ግን ደግሞ እንደዚህ በደፈና ወደፊት በመሄድ እኮ የሚሆን ነገር የለም። እሺ ምን ላድርግ? ተረጋጊና ሁሉንም ነገር ለማሰብ ሞክሪ። ኪራ እንደዚህ ሊወስን ያደረገውን ነገር አስቢ። አላቅም ሰኒ፣ ግን ኪራዬ ደህና አይደለም። እኔ ልቤ ላይ ተሰምቶኛል። እሱ የሌለበት ዓለም ምንም ደስ አይልም። እንደዚህ ልልሽ ባልፈልግም፣ ግን አንዳንድ ጥፋቶች ዋጋ ላይ ያስከፍሉሽ እንደሚችሉ ማወቅ አለብሽ። ተይ ሰኒ፣ እንዲህ ያልሽማ ጸጸቴን አታብዥ ነው። ግን ምን አይነት ስህተት እንደሰራሽ ማወቅ አለብሽ። እንዲህ መሆኔ እኮ ለእሱና ለእናቱ ደስታ ስል ነው። አይንሽም ምን እንደጋረደው ባላቅም፣ አንቺ እኮ ለእናቱም ለሱም ደስታ ነሽ። አላቅም፣ ብቻ ቤቱ በሰላም ተመልሶ ይምጣል። ከዛ ምን ልታረጊ ነው? አይኑን ሊያው እንጂ በዛ ቅጽበት ምን ማድረግ እንዳለብኝ አስባለሁ። ምናልባት እውነቱን እንዳታይ የደፈንሽን ነገር እንደምታይ ተስፋ አድርጋለሁ። እሺ አሁን ሀሴት ምን ልበላት? ምንም በቃ እኔ መላ ፈጥራለሁ። ግን ይቅርታ ታያታለሽ። ለምን? ምንም እኮ አላጠፋውም። አንዳንድ ይቅርታዎች እኮ ለስተት ብቻ አይደለም የተፈጠሩት፣ የተሳሳተንም ሰው ልብ ለማሸነፍ እንጂ። እንዴት? ጸጸት የሚባለውን ነገር ለመፍጠር ተበድለሽ ይቅርታ መጠየቅ ነው ያለብሽ። ከዛ ሰውየው ላይ ጸጸት ትጨሪበታለሽ ማለት ነው። እሺ አንቺ ካልሽ ያደርገዋለሁ። በቃ አሁን ተረጋግተሽ ሳሎን ነይ፣ እዛ እጠብቅሻለሁ። ኪራዬ የት ሆነብኝ? የት ሄደሽ ነው ፍቅር? ጽናት ላናገራት ሄጄ እኮ ነው። በጣም ቆየሽ እኮ። በዛ ላይ ደግሞ ስልክሽ አይሰራም። ቻርጀር የተበላሽቶ የለ ባትሪ ዘጋብኝ። እኔ እኮ ልበ ቢስ ነኝ። ቻርጀርም ሳልገዛልሽ መጣሁ። ችግር የለውም፣ ነገ ራሴ እገዛለሁ። እኮ ስራ ምናምን ቢዚ ስላደረገኝ ነው። እኔ የምልሽ እንዴት ሆነች ጽናት? በእናትሽ
ምንም ደህና አይደለችም። በዚሁ ከቀጠለች ጨርቋን መጣሏ ነው። እሱማው ግን ሰውና የአየር ጸባይ ተለዋዋጭ ነው። ተዋ ናሆሜ፣ እንደዚህ አትበል። ምንም ቢሆን ጽናት መጥፎ ልጅ እንዳልሆነች እናውቃለን አይደል? እና ምን ላድርግ ምሩ፣ እስኪ አስቢ። እንደዛ በሱ ፍቅር አቅሏን ስታ የነበረች ልጅ አሁን እጇ ሲገባ እንደዚህ መሆኗ ምን ይባላል? አረ ናሆሜ፣ ልጅቷ እኮ ጽናት ናት። ነገሩን ከአንድ ወገን አናየዋ። እኔን ታውቂኛለሽ ምሩ፣ መቼም ለኪራ ሳይድ ልጅ ተናግሬ አላውቅም አይደል? አሁን ግን ጽናት በቃ በጣም ትልቅ ጥፋት እያጠፋች ነው። እሺ የምትልሽ ከሆነ ከሰማችሽ ምከሪያት። እኔ እዛ ሄድኩት ራሱ በቃ ስህተት እንዳትሰራ ብዬ ነው። እንጃ፣ በሁለቱም ለመፍረድ ግን ይከብዳል። በቃ እኔ ራት ልስራ። አረ ምን በወጣሽ። ይኸውልሽ እኔ ልክ እንደ አንቺ ክሽን ያለች ድንች ሰርቻለሁ። እሷን ነው የምበላው። መቼም ቀቅለው ነው የሚሆነው። መቼም ድንቾት ከና ያጠብቂም አይደል? ደፋር ነሽ ወጥ ከጠበቅሽ። እኔ ግን ልጅቷ በደህና አልመሰለኝም። እንደዛ ነች። ምን ባክሽ፣ ሰሞኑን እኮ ኪራ በድንገት ስለጠፋ ቢጨንቃት ነው እንደዛ ያለችሽ። ቢሆንም ከሁሉም ሰው ለይታ እኔ ላይ እንደዛ መሆኗ ትንሽ ግራ ገብቶኛል። አንቺን ብቻ መስሎሽ ነው? ሄኖክንም እኮ እንደዛ ብለዋለች። አይ እኔ ግን እንደዛ ስለጮኸችብኝ ምንም ደስ የሚል ስሜት አልተሰማኝም። አንቺ ደግሞ ሲጮህበት እኮ ደስ የሚለው ጥሩምባ ብቻ ነው። እና እንዴት ነው? ምን አዲስ ነገር አለ? ምንም የለም። በቃ ይነጋል፣ ይመሻል። እሱ ብቻ ነው እኔ ጋ አዲስ። እንደዚህማ አትበይ። እቺን ጀንበር ያላዩ ስንቶች አሉ። እሱን እንኳን ታዩ። ፈላጊና ተፈላጊ አልገናኝም አሉ እንጂ። በስመ አብ፣ ሞትን እየተመኘሽ ባልሆነ ቆየሁ። እሱ ዘገየብኝ እንጂ እንደዛ የሷ አትመስኝም ነበርኩ። ጠንካራ ሴት አድርጌ ነበር ማይሽ። ህይወት እንዲህ ናት። የምታያትና ሆና የምታገኛት በጣም የተለያየች ነች። ግን እኮ ጠዋት ጠዋት ተነስተሽ ስፖርት ስትሰሪ ሰውነትሽን እንጂ መንፈስሽን አላጠነከረውም። ግን ከሁሉም በላይ የሚያስፈልገን የመንፈስ ጥንካሬ ነው። እሱን እኔ አልታደልኩም። ጠንካራ አይደለሁም። ማስመሰል እንጂ ሆኖ መገኘት አልቻልኩም። እንደዛ አትበይ። ጠንካራ ለመምሰል የምታወጪው ኢነርጂ ጠንካራነትሽን ነው የሚያሳየው። ለምንድን ነው ግን ለእኔ ቅርብ ይሆንሽልኝ? ጓደኛሞች እንድንሆን ስለምፈልግ ነው። አላቅም በቃ። ግን ከኔ ጋር ነሽ፣ ትፈልግሻለሽ። ግን ለምንድን ነው? ኧረ እባክሽ እንደዛ አትይ እንጂ። አይናፋር ነሽ እንዴ? ተሽኮርምሜ ሳይሆን ድሮቤ ነው አይኔ የሚርገበገበው። አሁን ምግብ እንዘዝ። እሺ እንብላ። አስተናጋጅ ጓደኛዬ፣ አብሮ አደጌ፣ የት ይሆን ያለኸው? ባለህበት ሰላምህ ብዝት ይበልልኝ። አንድ ቀን ያንተን ስሜት ሳልሰማ ሁሌም ለሰው እያልኩ ጆሮ አልሰጣልኩ አይደለ? ዛሬ ከጎንህ እንደማልሆን ተስፋ ቆርጠህብኝ ነው መሰለኝ ምንም ሳትለኝ ሄድክ። ግን ታውቃለህ፣ ትልቁ ስህተቴ አንተ ከኔ በላይ ጠንካራ ነህ ብዬ ማሰቤ ነው። ብቻ በጣም ናፍቀኸኛል። ስልክህን አንድ ጊዜ አንስተህልኝ እንኳን ድምፅህን ብሰማው ምንኛ ደስ ባለኝ ነበር። አምላኬ እባክህ ምንም እንዳታደርገው። እሱ አንድ ነገር ከሆነ የእድሜ ልክ ጸጸት ነው የምሸከመው። ባለህበት ሰላም ሁንልኝ ወንድሜ።